ዳግም ዳህላክ ላይ ለስራ ቤት ልናዜም በአስመራ ሙዚቃዎች ምን እንደነሰው በአስመራ ሙዚቃዎች ምን ደሰተው ምጽዋ አሰብ እያለን እንደኛ እንደራሳችን እየተሰማን ከጎረቤት ሀገር ታርቀናል ምንለው ኤርትራ ሰሞንኛ ነገሯ ደስ እያለ አይደለም። አየር መንገድ ጉዞ እንደተቋረጠ ይታወቃል። ከቅርብ ቀን ጀምሮ ደግሞ የስልክ ጥሪ ዳግመኛ ተቋርጧል። የክተት አዋጅ አወጁት የሶማሊያው ፕሬዝዳንት አሁን ላይ ከኤርትራው ፕሬዝዳንት ጋር ለዘጠነኛ ጊዜ መገናኘታቸው ደግሞ እጅግ በቀጠናው ያልተረጋጋውን የምስራቅ አፍሪካ ጂኦፖለቲክስ በቁራኛ እንዲታይም እያደረገው ይገኛል። በእርግጥ ወይ አይበርድልሽ ወይ አይለይልሽ የሚባለው የምስራቅ አፍሪካ እንደዚሁ ሰላም ያጣች ቀጠና መሆኗ እጅግ አሳዛኝ ነው። የሰላም አየር ተነፈስን ብለን ሳናበቃ የስጋት አየር ምን ተነፈስበትም ሆኗል። በእርግጥ በአስመራ ከተሞች ዛሬ ምኞቴ ነው እንደፈለጉ ኢትዮጵያኖች እንዲሸራሸሩ እንዲጎበኙ፣ የኤርትራ ሙትና ወንድሞቻችን በአዲስ አበባ እንዳሻቸው እንዲኖሩ ምኞቴ ነው። ነገር ግን አሁን ላይ የተሰማ ያለው ነገር ደስ የማይልና ሁሉን ነገር በአንክሮ እንድናይ የሚያደርግ ነው። አሁንም ሰላም እንሰብካለን። አሁንም ለሰላም እንጮሃለን። በቀጠናውም ቢሆን ሁሉም ቦታ ሰላም ቢሰፍንና እንደ ቀድሞ በፍቅር እንደተቀባበለው አሁንም ፍቅራችንን ከፍ ብናደርግ ደስ ይለን ነበር። ትናንትና ቤተሰብ ጠፍተው ተገናኝተዋል። ዛሬ ላይ ቤተሰብ አንድ ላይ መኖር ጀምሯል። በእርግጥ ይህንን ደስታ አይቶ ያልተደሰተ የለም። ዛሬ ላይ ቤተሰብ ከቤተሰብ የተቆራረጠ ካለ አሁንም ችግር አለ። ፍቅር ዘምረን በፍቅር ኖረን ሳናበቃ ዳግም አስጊ ነገር ውስጥ ከገባን ችግር አለ። እባካችሁ የትኛውም ሀገር ጎረቤታሞች ብንሆን አሁንም ቢሆን ጦርነትን መስበክ አቁመን መቆራረጡ ይብቃ ብለን ለአንድነት የምንዘጋጅበት ጊዜ ነውና በተቻለ መጠን ሁሌም በአስመራ ከተማ ላይ ኢትዮጵያኖች እንደፈለጉ ተዝናንተው የሚደነሱ በሚጫወቱበትን ሰላም የሚዘምሩበትን ጊዜ እናፍቃለን። የኤርትራ ሰዎች ሁሌም በኢትዮጵያ አዲስ አበባ መዲናችን ላይ እንደፈለጉ ኖሮ ተደስተው ሰላምን ሰብከው ወንድምና እህት ነን የሚሉበትን እናፍቃለን። ጎረቤታችን ሶማሊያን ብትሆን ሁሉን ነገር በሰላም አምጥታ በቀጠናው ሰላም ቢፈጠር ምኞታችን። በእርግጥ ዛሬም ቢሆን በየትኛውም ጂኦፖለቲክስ ቢሆን ሰላምን እንሰብካለን። ቋንቋችን ሰላም ነው፣ ንግግራችንም ሰላም ነው፣ ምናፍቀውም ሰላም ነው። Our language is peace. Our thought is peace. We need peace. ይህ